يشارك كمچው እንደው አቤት ፍጥነትሽ አቤት ያንቺ አንቺን የመሰለሽ ዶሮ ምን ልትሰራ መጣሽ ይጀርዛ ኡፍ ደከመኝ እኔ እንደው እውነት አሁንስ እንደው ደፈርሽኝ አትበይኝና ደፈርሽኝ አትበልኝን እርሶና አንቺ ልበል አንተ ለአንቺ ልበል የመጣሽተኝ ቶሎ አንቺ ልበል ይሻረግ እኔና አንቺ እኮ ኮሊግዝ ነን ረሳሽ አብረን ሰርተን እኔ ያው ተምሬ ስለተለወጥኩ እንጂ እኩያሽ ነኝ ምን ማንቶ የለውም በእንድሮ እንደምትጠሪኝ ጥሪ እኮ እርሶ አስተዳዳሪ እኔ ደግሞ ተዳዳሪ ልሆን ስለሆነ እንትኑን ላለማለት ነው ቁጭ በይ አትቆም ይሻረግ ቆመሽ ለምታወሪያሽ ነው ቁጭ ሶፋው ላይ ልሆን ቁጭ በይ ምንድነው ሰውን ክፉ ማረግ ነጭ ነው ቢጌ ነው ነጭ ነው ያው ጽዱት ይያልሽ አንቺም ልብስሽንም እያጸዳሽ መቀመጥ ነው እንግዲህ ይሻረግ ያው እኔ የድሮ ዳጄም ነሽ ብዙም ደግሞ እኔና አንቺ ብዙ አየን ብዙ ለፎ አንቺን ለማስቀጠር ያረብ ሀገሩም ነገር ያው ዘገየ በጣም ስለዚህ ክረምት ነው አሁን ሰው ሰራተኛም እንደልብ ስለማይወጣ ስለማይገኝ መስከረም እስኪጠባ ድረስ ብርሃን እስኪመጣ ድረስ እዚህ ከኔ ጋር ትኖሪያለሽ ጸባይሽን አሳምረሽ አደራሽ እኔ ኑሮ ትክክል ያረጋኝ ይበቃል ጸባይሽን አሳምረሽ እንግዲህ እኔ ትኪራው መብቴን አላስነካም የሰው መብት አልነካም እንጂ ምን አረጋለሁ እኔ እኮ ጥቅት ያልኩኝ ብዙ ያገለገል እጅ እኮ አመል የለውም እኔ አመል የለኝ እሱ ጥሩ ምን አለክ እሱ ጥሩ ነው እንግዲህ አማራጭ የለኝም አምጥቼሻለሁ ቤት ኪራይ ውድ ነው ታውቂያለሽ የሚበላው ምግብ ጤፉ እንጀራው እንዴት እንደተወደደ ታውቂያለሽ ስለዚህ እኔ በወርድ ክፈኝ እንዳትይኝ ክፍያ አልከፍልሽም ለማደሪያ እየበላሽ ስራ እያገሽኝ ትኖራለሽ በብላሽ አላየሽማ የቤት ኪራይ ዋጋ የምግብ ዋጋ ዞር ብለሽ አላየሽም ማለት የጉልበት እሷ ጋር እኮ እኔ የምሰራውን ትሰራለሽ ተጋግዘን እንሰራለን እምበላውን ትበያለሽ እንግዲያው ሸር እንብላ አይ የሻረቀሽ ምርጫ አንቺ ነው ሸር አልገን እኔ ስላሳዘንሽኝ አመልሽም ከሰው አላንስኖር ስላለ የሚቀጥርሽም ስላጣሽ መፍትሄ ብዬ ነው የት ልጣልሽ ጎዳና ልጥልሽ ምርጫ አንቺ ነው ምረጭና እንግዲህ እኔ ሸር እየሰራን ብንበላ የምን ሸር ነው ለምሳሌ ዘይቱንም ስንገዛ ሸር ብናረግ ታዋጫለሽ አንቺ አሁን አስቤዛ ታዋጫለሽ ቤት ኪራይ ታዋጫለሽ ይሻርክ ይክፈሉኝና ላዋጣ በጣም ቀልደኛ ነሽ ብዙ ሰው ረዳለው አብስቴት ኮኔ አሁን ቤተሰብ አለ ክፍለ ሀገር ማረጋቸው ነገሮች አሉ ኮኔ አሁን እኮ ለክረምቱ ነው ያልኩሽ እቺን 2 ወር መስከረም እስኪጠባ ድረስ ሰውም እስከማገኝልሽ ወይ ወደ አረብ ሀገር እስከምልክሽ ድረስ ደግ ሐሳብ እኮ ነው ያሰብሽው እርግጥ ነው ግን እንግዲህ ከራሴም ልማከር አዳሬንም ልማከርና የሥራውንም አይነት ባህሪም ሊየውና ግን እንደው አንቺ ቅርበኝ ይሄንን ኮት ደጅም ቤትም ነው መለብሹ የሺኒ እኮ ካንቺ ጋር ሱል ቀላል ሰው አረክሽኝ ስራዬ በጣም ከፍተኛ ደረጃ ደርሷል አሁን ሰው ከመደለል አልፌ ቤት መኪና እየደለልኩ ነው ልወጣ ስል ነው አሁን እኔ እሱን ለምን አልጀምረም አሰለጥንሻለሁ የሺ አመልሽና ሳምሪ ቀደም ምትዩን አወቃውኩ ምትዩ ነገር አስተካክል እንጂ ያስመልሻል ችግር የለውም እሱ እንደው ደፈርኩሽ በሚለው ስር እንሂድና ብዙ ደፈርሽኝ አዎ ብዙ ይቅርበኝ እሺ ምንድነው መቼም ሴተላጣ አይደለሽም ይሄን ቤት ይዘሽ ማን አለ የሆነና አንቺ ብቻ ነው የምንኖረው ያልኩሽ ነጭ ከዚህ በፊት የነበርኩባቸው ቤቶች ይመስላል እኔ እንደዚህ ያልጠረጠርኩሽም ነበር እኔ ዝም ብሎ ደሳሳ ጎጆ ውስጥ የምትኖር ይመስሉ ነበር እንደዛ ፀሐይ ላይ የተከራተትኩማ ጥሩ ቤት ነው እንጂ ቤት አለሽ ኪራይ ነው የመንግስት ነው የሽስቲ የማይመለከትሽ ናጠይቂ የማይመለከትሽ ናጠይቂሽ ይሄ እኮ ነው ከሰው አላስኖር ያለሽ እኔ አሁን ሰው ጋር አምኜ የማላስገባሽ የማይመለከትሽ አይ ማወቅ ነው ብዬ ነው እንደዚህ ይቅርታ እንግዲህ ዛሬ አዳርሽ እኔና ስራውንም እኔና የምትስማሚ ከሆነ እንቀጥላለን ማትስማሚ ከሆነ እንግዲህ ያው ወደ ሀገርሽ ትሄጃለሽ አረብ ሀገር ውስጥ ይሳካል ምንም ችግር የለም ማው ባላስ ነው ይሄ ቤቱ ነው ብዙ ባላሶች አቃለው ይሄ ደግሞ ከፍተኛ ባላስ ነው እንትን አለው ኡፍ አቤት ይሻረ እንደው ምን ጉድ ነው አንቺ ከጥበቃ ጋር ያለሽ ግን አይደለም ማሊዝ ጋር ማሊክፈት ብዬ ነው ነግሬው አይደል አሰብሽ አፓርትመንት የጋራ መኖሪያ አዎ የራሱ ታች ጥበቃ ሌሎች አሉ አንቺ የራስሽን በር ብቻ ነው የሚመለከትሽ በቃ ሌላ አይመለከትሽ ምን እንዳያሳስብሽ አይ ሌላ የጎረቤት ክፈች የጎረቤት ዝግ ከገጧት ሄደሽ ከጎረቤት ቡና ስትጠጪ ማገኝሽ አንቺሽ ምትሄጁ እንጂ ማንንም አይመጣሽ ምን ችግር አለ ወዳጅነት ማጥሩ ነው እኮ ትሄጃለሽ ከዛ ደግሞ ጨውም ሲያልቅ በርበሬም ሲያልቅ እኮ ጎረቤት ይኖር ነው ጎረቤት ይሄ ከተማ ኑሮ ነው ማንንም ሁሉም በሩ ዘግቶ ነው የሚኖረው ሰው ጋር እንዳደርሽ እሺ በቃ አስረፈድሽኝ ይሻረገን ይሉጣ ይውልሽ ቤቱ ተጸርቷል እና ላፍላለሽ አይ እኔ ምንም አልጠጣም በቃ ላፍላለሽ እሺ እኔ ምንም አልፈልግም ምሳቃ ለቋጥረሽ አንዴ ላውራ አለምነሽ ተበላች አንዴ ብቻ ልንገር ቤቱም ተጸርቷል ለቃም ታጧ ምንም ስራ የለም ዶሮ ልሰራ አስቤ ነበር እሱ አንቺ ከመጣሽ አይቀር ዶሮዋን ቆንጆ አርገሽ ክሽን አርገሽ ትሰሪያታለሽ ጃት
መቼም ባለሙያ ነሽ አይደል? አለ ሽንኩርቱም አለ፣ አሰሻለሁ፣ እንገባለን ወደ ኩሽ፣ ዘይትም አለ፣ ሁሉ ነገር አለ፣ ምንም ነገር ይጎደል የለም። መጥበሻም አለ፣ ሁሉ ነገር። እሺ ክረምት ነው፣ ጥላ ይዘሻል? አዎ ያን ዶሴሽን ይዘሻል? የሺ ይዣለሁ። ምሳቃስ ትራንስፖርት ድረስ ልሸኝ? የሺ አረግ መልካም ቀን። አሜን እናቴ፣ ዝናብ እንዳይመታ አደራ፣ ከሰው እንዳትገናኝ። አይ ግድ የለም እንዴ፣ ምን ነው ሰው ነው እንዴ? ሰውማ አገኛለሁ። ሰውማ ተገናኝቼ ነው የምኖረው። ወጥቼ ሁኔታውንም ማያለው፣ ገና አጠናለሁ። እቺ ደግሞ እንደ ኩሷን ለቀቀች። እንደዚህ ኩስሽን ይዘሽ ዘረ ደግሞ ኩስ ልጥረግ እንደ ይሄን አጥቼ ነው ከላክልሽ ስምጣላ ትጥረገው ነው ያልነካላት። እቃቸው ሁሉ ሽቦ ይፈልጋል። እቃ ሽቦ ይፈልጋል። ቤቱ ጥሩ አይደለም ይሄ። አሳበለው በለው አሳበለው በለው አሳበለው በለው ጥሎኛ ይበላ ሀገር ይገባለሁ። ደግሞ ይሄ ልጣድና በምን ልጣድ ዲረቲ ስልክ አላነሳሉኝ እኮ። ዶሮ ማን ነው የሚያርደው? ናስቲ አንተ መጀመሪያ እንትኑ ልጣድና ሉጣ እንዴ ይሄን ልጣድና በላዩ ጨምረዋለሁ። እንግዲህ ችህን በላይ ነው የሚጨመረው ብለዋል እዛ። ሰሜ እንዴት ነህ? የት ነህ? አይ እኔማ መተህት የሚሉም ዶሮን አርደ እንድትወጣ ነበረ። ዶሮን ማርደ ምሳንም በልተህ ትወጣ ነበረ። እዚህ አቅራቢያ ነህ እንዴ? እኔማ ምኑን አውቀዋለሁ? እንትኑን አነብልሃለሁ እንጂ የመጣሁበትን ቦታ። ና እባክህን አረድልኝና ተጫውተህ ትሄዳለህ። ቢመጡስ ምን ችግር አለ? ዶሮ ላይ አርድ ገባ ነው የምላቸው። ምን ልታረግ ትገባለህ? ከዚህ ይቅርብኝ። ምን ነው እናቴ ሰው ሁሉ እንደዚህ። ወንድም ምሳህን አበላሃለሁ። ዶሮ ታርድልኛለህ እባክህ ወንድሜ። ዶሮ እረድልኝና ምሳህን ላብላ። ቤት እቺ ዶሮ እርድ አድርግልኝና ምሳህን አበላለሁ። ቤት አስገባለሁ። ችግር የለም ማለት ታርድልኛለህ? ዘበኛ ና ዶሮ ረድልኝም ተብሎ አስገብቶ እኮ ብዙ ዘበኛ የሌለበት ቤት አልገባም ብሎ እኮ በምክንያት ነው። እኔ ዘበኛ የለ ረድልኝ ብለሻል ያመጣሽ እኮ ምን ችግር አለ ታዲያ? ና እግዚአብሔር ይስጥለሱማ። ብዙ ጊዜ ዶሮ ታርዳለህ? ኧረ በመድ አንቺ ምን ሆነሽ? እኔ ልመለስ እንዴ? ወይ ቆይ ታርድልኛለህ እንዴ? ምን አስቸኮለት? እየሉም እኮ አሃ ወይ ልመለስ እንዴ? አንተ ደግሞ እንደው ያክዝም በል። የኔ እኮ ድክብዝ ስማኝ፣ ምንድን ነው ገባ ለምን አትገባ? ኧረ እኔ ቸኩላለሁ። ልሂድ ወይ ና አንድ ጊዜ እባክህ ትቀየም እንጂ ኩርፍ ኩርፍ ትላለህ። አንተ ደግሞ እንደው ምን አይነት ስንት ዓመትህ ነው? ስራት ሲል ምን ያደርግልሻል እኮ ምንድን ነው እጮኛ ነው አይደል? 60 ነኝ እኔ። ወይ በይ ቶሎ በይ አምጪና 60ም ጥሩ ነው። ወይ እባክህን እንዴ ምንድን ነው እርድ አድርጌ ነው አሁን እንትኑን እኮ ሩዙን እኮ ጠብሻለሁ። በልተህ ላድርግልሽና ልሂድ። በልተህ አይ አይ አልበላም። ወይ ስሞት ቆያለሁ ገና ነው። እዚህ ሰፈር ጥበቃ ነህ እንዴ? ጥበቃነት ትሰራለህ? ፖሊስ ነው። ፖሊስም ጥሩ ነው እኮ። እና የት ነህ? እዚሁ አካባቢ የምትቆመው? ኧረ እኔ እቸኩላለሁ። እና ስራ የለሽም ነው? ቡና ልቅዳለህ እንዴ? አለኝ እኮ። አልፈልግም። ቴሌቪዥን ትከፍቷል። ለምን? ችግር አንቺ ውሃው ተጥዷል። እዚህ ላምጣውና ትንሽ ቆይ እስቲ ዳትና ቁጭ በልና አንዴ መጀመሪያ ውሃ ይፍላል። አንዴ ግባና ቁጭ በል። ውሃ ይፍላ፣ ውሃ ይፍላ። አይ አንተ ምን ሆነሃል? ውሃ ይፍላ። እኔ አልፈልግም። እኔ ብዙ ስራ ትቼ ነው የመጣሁት። አንቺ አትብላ ቢልህ ነው። አዘንኩላት። መቀመጫ ላምጣልህ? በቃ አይ አልፈልግም። በቃ አሁን እሺ፣ ናችን ታጠብና ወጣና አንቺ አይ እኔ አልገባም። አንቺ በሊድ እንግዲህ ያው በቃ እዛው ታጠብ፣ ውሃ ታጠብ፣ እዛው ታጠብ ይሻለኛል። ያው ሞታለች እሷ። አትብላ ያለ በሊድ። እትዬ ግን እያደር ሀብታም ሆኗል። የቡችላ ጫማ ያደርጋሉ። የቡችል ቆዳ ምን ችግር አለ? እኔስ ባደርገው አልተከልም። ወንጀል ነው እንዴ ማድረግ? እኔስ ደግሜያለሁ
ሲበሏት ነው። የ5 ቀኑን ስልጠና ከጨረሳችሁ በኋላ ሁላችሁም ወደ የስራችሁ። አቤት የሻረክ ሄሎ እትይ ሄሎ አንቺ ልጅ ጆሮሽ አይሰማም እንዴ? ስብሰባ ላይ ነኝ። ኧረ አንድ ጊዜ ቆይ እትይ፣ እንደ እርሶ ስብሰባ ቀኑን ሙሉ ነው እንዴ? ያው የኔን ቢጤ አይደል እንደሚሰበስቡት? ቆይ በሏቸው እንዴ። አጃክስ ምኑ ጋር ነው? ስብሰባ ላይ ነኝ፣ ስራ ላይ ነኝ። አንዴ ቆይ አንዴ ላርጎ ክስስ የሻረክ የምን ላርጎ? አይ በቃ መልሰሽ እንዳትደውይልኝ፣ እኔ ትልቅ ስብሰባ እየመራው ነው። አይደለም ሙልጭ አርጌ ዶሮ ልጠበው በአጃክስ። ልጅቷ ማታ እንዳትደውይ። እመጣለሁ። በሽተኛ በሽታ ምን አመጣው? በሽታ ነው እንደ ቤት ያስቀመጥኩት። እውላለሁ ደግሜ ማሰሪን አሁን እያማረረ ያለ ነገር በስራ ሰዓት ስልክ ማነጋገር የሚባለው ነገር በጣም እያስቸገረ ነው። በቃ የዛሬውን ጨርሰናል። ለ5 ቀን ይሄን ወረቀት በር ላይ ስትሄዱ ሁላችሁም ይዛችሁ ሄዱ፣ እያጠናችሁ ቆዩኝ። ነገ ደግሞ በተመሳሳይ ሰዓት እንገናኛለን። እሺ በርቱ። ቀልጠፍ ትይዘካችሁ። እንዴት ዋላችሁ? ሰላም። አቤት እኮ ዝም ብዬ ነው ሰው አለ ብዬ ቤተኛው። አንቺ የሻረግ ምን አባሽ ምን ትመስላለች እቺ? ምንድነው በቀን መተኛት? እሺ ዶኒስ ዝርቢ አንቺን ሰው ብዬ ቤት የማስገባቱ እኔ ነኝ ጥፋተኛ። አረ እሺ ምንድነው የሸተኝ? ምንድነው ያረረው? አቤት ቤቴ ነደደ። ዶችን ሰው ብዬ ምንድነው የጣልሽ? ምንም ቆይተይ መጣው አረፍ ይበሉ። መቃጠል እኮ ነው። ሰዎቹ ወደው አይደለም ለካ አንቺን ከአንድ ሳምንት በላይ የማያቆዩ። በጣም ነው የራበኝ። እባክሽን ቁርስም አልበላውም እኮ። ቶሎ በይ ዶሮውን አቅርቢልኝ። ሰው በገዛ ቤቱ ይቃጠላል እንዴ? ልርዳ ብዬ አምጥቼ ልቃጠል እንዴ? የሻረግ ናም እኔና የሻረግ ናም ነኝ። አንድ ቀን ራሴ ወስጄሽ አብረን በተማርነው አረብኛ እኔና ያው ጊዜው እስከሚደርስ እኮ ልምምድ ላድርግ ብዬ። ኧረ እባክሽ እህሉን አምጪ። ሻረግ ኧረ ተይ በረሃብ ሞትኩኝ። ጠዋት የተጀመረ ዶሮ ወጥ አሁን ጨለፍ አድርጎ ለማምጣት የሁሉ ሰዓት እንደው ለምን ማትሆኝ ሰው ነሽ? ለምንም ኧረ ሻረግ እባክሽ እህሉን አምጪ እባክሽ። ቦን አፒት ይሄ ምንድን ነው? ቺህን ሲሰራ ቺህኑ እግሩ ቺህኑ ይተጠበሳል። ተደርጎ ሩዙ ይሄው ማባያ ምኩ አድርጊያለሁ። ይሄው የሻረግ ቅድም የታረደችውን ዶሮ እንደዚህ ሰጥሻት? አዎ እንደዚህ ነው የሰራሁት። ያኛውን በወጥ የሚቀቀለውን ዶሮ ማታይ ያላችሁኝ እኮ አቤት ይሻረግ አቤት። እሱ ታዲያ ለአረብ ሀገር ነው እንጂ ለኔ ቤት ነው ወይ? ለኔ ቤት ነው። ማፊ ሙሽኪላ። ዶሮ ወጥ አላልኩም? እሺ ወጥማ አዳይ ወጥማ ከልከል ነው። አረቧ ትቆጣለች። እሱ ለአረብ ሀገር እኔ ቤት ነው ወይ? እሱን ያረቧን የምትለማመጂው ይሻረግ? እስክትሄጂ መለማመጃ ይሆንሻል። ዶሮ ጠበሹ ስትጠሪቴ እንዴ ስልክ ስደውል እኮ ዘጉብኝ። እንዴት በችህኑ ላርገው? በአውጥብስ ሁሉንም እንደዚህ ጠበሱ? አውጥብስ ነው ያደረኩት። እኔ እኮ ዶሮ መስራት አልችልም። ወጥ አልችልም እኮ። ሽንኩርት አድርጎ ከላይ በደንብ አደረኩበት።
ምንድነው ጥፋቴ? ደሜ ከፍ አለ። ይሻረግ ደሜ ችህን ስሪና አቅርቢላቸው ቀመሱትና ከጠሉት ኧረ ለዛው ሰጅልኝ እየከተዋሉ አጥንት እኮ ምንም አልነካም። አንቺ እንኳን ለአረብ ሀገር ለእኔ ቤትም በአግባቡ አልሰራሽ። ውሰጅልኝ ቢ ቁጭ ብለሽ በይ እበላለሁ አለ ሌላ እኮ አንቺ ወስደሽ አንቱ ልበል። አንቺ እኮ ነገር ደግሞ ይኸውልሽ እትዬ ይሄን ነገር የሰው እንዳይሆን ወደ ቤት አስገብቼዋለሁ። ይሄን አበባ ቅፍ አድርጌ እንደዚህ ጥውልግ ሲልብኝ ለመቀንጠብም አንቺ ጠይቅሻለሁ ብዬ እንደዚህ ቅፍ አድርጌ ያስገባሁት የኛው ነው አይደል? አሁን ቡናውን ላፍላ ቢቢቴ በጭራሽ መኝኝ አንቺ የሻረግ ሳይሆን ስልሽ ፈጠነች ብዬሻለሁ። ከዚህ በኋላ ፈጠነች ነው ስልሽ። ለማና ቤት ይባላል። አሁን ቆይ ክክ ሰርቻ አጥንቱን ልክተተው። አቤት ድንች ሰርቼ ልክተተው። በቃ ይሻ ሀሳብ አታምጪ። በምን ላድርገው? በመረቅ ልስራው የቀረው በመረቅ ልስራው። እሺ አጥንቱ ቅርጥፍ አድርጌ መረቅ ላድርገው። በገዛ እጄ መሞቻ ቀኔን ያራዘመ በድንች ልስራው። በቃ የሻረግ በቃሽ የሻረግ በቃ አድርጌ ላድርገው። በቀይ ወጥ ላድርገው። ዶክመንት አንቺ ማናለሻልሽኝ እኮ በቃ አትደውይ። ደግሞ የመንግስት ስራ አለ። እኔ ስንት ስራ ነው ያለብኝ? ስንት ስራ አንቺ ልፋቴን ገደል ከተትሽ እንጂ ስንት እንዳለ በወጥ ሆነ በጥብስ አይገልት እንደው ስለመድኃኒዓለም ቁጭ ቢወረባሽ። ኧረ ዘርበይ ልዛ አንቺ ደግሞ እያረፍሽ ቢዘርበይ። ቆይ እኔማ በላለሁ አለ እኮ ሰው ሙሉ ዶሮ ይጠብሳል። እንደው ምርሽን ጠብሰሽ ነው ይሻረግ። እንደው እስቲ ሙሽ በይ ትይሙሽ ረጠላች ዘርበይ ሞት ትይንደው አንድ ጉርሻ ጉረሽ የሻረግ ልቀቂኝ። እንደው አንድ ጉርሻ እንኳን ጉረሽ የሻረግ እንጣላለን። ይሄ ነገር ይሸታል እንዴ? ውሻውን ይሸታል። አፈር በበላች እንደው ምን ትመስላለች እቺ? ቀኔን ያበላሸሽው የሻረግ ይድላሽ።